እየተባለ ይገኛል። ሀና በእርግጥ አለች፣ ሀና ምንም አልሆነችም፣ የተለያየ አስክሬን እያመጡ ያሳዩናል እያሉ እንግዲህ የተለያየ መረጃ ይመጣላቸዋል። ነገር ግን ሀናን ደብቋታል፣ ሀናን አስቀምጧታል እንጂ ሀና በህይወት አለች እየተባለ ነው። ሀና በህይወት ካለች ምናልባት የሚፈለገውን ሁሉ የሚከፈለውን ሁሉ ከፍለን እህታችን ይስጡን እየተባለ ነው። እንግዲህ ደላላ እጅ የገባ መቼም እሳት የገባ ቅቤ በሉ። በጣም ከባድ ነው። እንግዲህ እህታችን ፈጣሪ ባለችበት እውነትም በህይወት ካለች ፈጣሪ ጠብቃት። ከዛ በላይ ምንም ማለት አይቻልም። ነገር ግን እውነት እዛ አካባቢ የኛ ኢትዮጵያኖች አሉ እየተባለ ነው። እነሱ ካሉ እንዴት ታዲያ በራሳቸው ሰው ላይ በራሳቸው እህት ላይ ይጨክናሉ? ምናልባት እንግዲህ እህቶቻችን ወንድሞቻችንም እህታችን ትምጣለን፣ እህታችንን እንያት፣ እህታችን ነው የምንፈልገው፣ ነገር ግን ሌላ ነገር ፈልጋችሁ ከሆነ በምትፈልጉት መልኩ ብቻኛ የምንፈልገው እህታችን ነው እያሉ ይጠይቃሉ። ከዚህ በፊት እንግዲህ የተለያየ መረጃ አምጥተው በህይወት እንደሌለችና እንደሞተች ነው። አሁን ግን ሀና አለች እየተባለ ነው። ሀና ካለች እንደው አምጥታችሁ ለህዝብ ብታስረክቡና ቢያንስ ሌላ መጠየቅ ያለባችሁን ነገር እንኳን ብትጠይቁ መልካም ነው። ቤተሰብ እብላኝ ለቤተሰብ እንደው እኔ ይሄን እያየ እንደው ስደት በእግር ጉዞ በተለይ እንደው ስደት እህርም ይሆንባችሁ እህት ወንድሞቼ፣ እንደው በደላላ መሄድ ይቅርባችሁ። በየቀኑ የሰው ህይወት እንደዚህ የተንገላታ ሜዳ ላይ እየቀረን በሀና ምክንያት እንኳን የስንት እህቶች እንትን እያየን ነው። በጣም ያሳዝናል። የሰው ልጅ እንደዚህ ሜዳ ላይ ወጥተው መቅረቱ ማለት ነው። ለማንኛውም ሀና አለች፣ ሀና በህይወት አለች፣ ሀና ሞተችም እየተባለ ይገኛል። እውነት ሀና አለች? ካለች ስለምን ለህዝብ አያቀርቡም? ህዝብ የያዘ ነገር ደግሞ መቼም ቢሆን ተደብቆ አይቀርም፣ የሆነ ቀን ማውጣቱ አይቀርም። ስለዚህ ልጅቷ በህይወት ካለች እንደው ለቤተሰቧ ታማም ከሆነ ከነ ህመሟ ቤተሰቦቿ ቢያገኟት እንዱ የኢትዮጵያ ህዝብም እንደዚህ ሌሊቱን በሙሉ ሳይተኛ የሚጠብቃት ቢያገኛት አሳልፋችሁ ብትሰጡና በህይወት እንዳለች ቢታወቅ